በዓለማችን ብዙ አውሮፕላን አደጋዎች ተከስተዋል። ብዙ ህይወቶችም አልፈዋል። ዛሬ ካጋጠሙት አደጋዎች ትልቁና ብዙ ህይወት የቀጠፉት መሃል አምስቱን እኒ ማሌዥያ ኤርላይንስ በረራ 17 ፕሌኑ ከአምስተርዳም ወደ ኳላላምፑር እየተጓዘ በምስራቃዊ ዩክሬን እንደደረሰ ከሩሲያ ጦር በተተኮሰ ሚሳኤል ተመቶ ወድቋል። በጊዜው በነበሩት 283 ተሳፋሪ መንገደኞችና 15 የፕሌን ሰራተኞች ወዲያውኑ ህይወታቸው አልፏል። ለአደጋው የሩሲያ ጦር ኃላፊነቱን ሲወስድ በጊዜው በነበረው የሶቪየት ህብረት ጦርነት በተተኮሰ ሚሳኤል አቅጣጫውን ስቶ ነው ተብሏል። ኤር ኢንዲያ በረራ 855 የቦይንግ 747 አውሮፕላን ከሙምባይ ኢንዲያ ወደ ዱባይ አረብ ኤምሬትስ በጃንዋሪ 1978 ለመብረር ይነሳል። ከ2 ደቂቃ በረራ በኋላ ግን ወደ ቀይ ባህር ይከሰከሳል። በውስጡ የነበሩ 213 ተሳፋሪዎች እና ጠቅላላ የፕሌኑ ሰራተኞች ህይወታቸው አልፏል። የአደጋው መንስኤም ሲጣራ የአውሮፕላኑ አቅጣጫ ጠቋሚ ኤዲአይ በመበላሸቱና ፓይለቱ አቅጣጫ ለማወቅ በመቸገሩ ነበር ተብሏል። የሳውዲ አረቢያ በረራ 763 እና ካዛክስታን ኤርላይንስ በረራ 1907 የሳውዲ ኤርላይንስ ከደልሂ ህንድ ወደ ዳህራን ሳውዲ እየበረረ የካዛክስታን ኤርላይንስ ደግሞ ከካዛክስታን ወደ ህንድ ዴልሂ እየበረረ ባለበት ሰዓት ደልሂ ለመድረስ 100 ኪሎ ሜትር ሲቀራቸው አየር ላይ ተጋጭተዋል። የሁለቱም ፕሌን ውስጥ የነበሩ ሁሉም 349 ተሳፋሪዎች ህይወታቸው አልፏል። አደጋው መንስኤ ሲጣራ የካዛክስታን ኤርላይንስ አየር ትራፊክ ተቆጣጣሪዎች በእንግሊዘኛ ቋንቋ ለመግባባት ባለመቻላቸው ነው ተብሏል። ቱርኪሽ ኤርላይንስ በረራ 981 ይህ አውሮፕላን ከቱርክ ኢስታንቡል ወደ እንግሊዝ ለንደን ማርች 3 1974 እየተጓዘ በመሃልም ፈረንሳይ ፓሪስ ትራንዚት አርፎ ድጋሚ ይነሳል። ነገር ግን ፕሌኑ ሲነሳ በበቂ ሁኔታ ሪፕሬሸራይዝድ ባለመደረጉ ከፓሪስ 37 ኪሎ ሜትር ከራቀ በኋላ በቀኝ በኩል በሩ ተገንጥሎ 6 ተሳፋሪዎችና አንዱ ክንፍ ሞተር አየር ላይ ተበትኖ ጠፍቷል። በመጨረሻ ፕሌኑ ጫካ ላይ ተከስክሶ ተገኝቷል። በውስጡ የነበሩ 335 ተሳፋሪዎችና 11 ሰራተኞች ህይወታቸው አልፏል። ኬኤልኤም በረራ 4805 እና ፓን ኤም በረራ 1736 በማርች 27 1977 የኬኤልኤም ፕሌን ለመነሳት ፈቃድ ሳይጠብቅ መብረር ሲጀምርና ማኮብኮብ ላይ የነበረው ፓን ኤም ፍላይት ጋር በቀኝ በኩል ይጋጫል። በግጭቱም ከባድ እሳት አደጋ ይነሳል። የኬኤልኤም ፕሌን ውስጥ የነበሩት ሁሉም 248 ተሳፋሪዎች ሲሞቱ ፓን ኤም ፕሌን ላይ የነበሩት 396 ተሳፋሪዎች ውስጥ 335ቱ ሞተዋል፣ 61ዱ ተርፈዋል። በአጠቃላይ 583 ህይወት አልፏል። በአብዛኛው የአውሮፕላን አደጋ ከሚከሰቱባቸው ምክንያቶች መሃል የአየር ጸባይ፣ ከመቆጣጠሪያ ጣቢያ ጋር ግንኙነት መቋረጥ፣ የፕሌኑ አካላት ላይ የሚከሰቱ መበላሸቶችና ትልቁ የግጭትና መከስከስ ምክንያት ደግሞ የፓይለቶች ስህተት ነው ተብሏል። ይሄ ቪዲዮ አስተማሪ ወይም አዝናኝ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ።